በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም ወዳጆች በያላችሁበት ሰላምና ጸጋ ይብዛላችሁ። ተወዳጆች እንዴት ናችሁ? እኔ እግዚአብሔር ይመስገን ምሕረቱ በስቶልኝ ጥበቃው በስቶልኝ በእርሱ ቸርነት አለሁ። እናንተም ሰላማችሁ በክርስቶስ ኢየሱስ በያላችሁበት ይብዛላችሁ። ይህ ስለ ዜማ፣ ስለ መዝሙር፣ ስለ ግጥም፣ ስለ ዜማ ዕቃዎችና በአጠቃላይ መዝሙሩን በተመለከተ የምንነጋገርበት መርሃ ግብራችን ነው። ፕሮግራማችን እንደቀጠለ ነው። በመጀመሪያው መርሃ ግብራችን ክሮማቲክ ስኬል ዝርጋታ እንዴት እንደሚዘረጋ በሰፊው ተነጋግረናል። በሁለተኛው መርሃ ግብራችን ደግሞ የመጀመሪያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙሃኑ ዘማሪያን ዘንድ ይዘመርበታል ብለን ያሰብነውንና ደግሞም የሚዘምርበትን የትዝታ ሜዥርን እንደዘረጋን ታስታውሳላችሁ። ዛሬ ደግሞ ትዝታ ሜዥር ካለን በኋላ እዚያው ትዝታ ላይ ሁለተኛውን ክር በመጠቀም ሁለተኛ ክር ላይ ስለሚነሳ ዜማው ትዝታ ሰከንድ ብለን ስለምንጠራው ስለዚያ ዜማ ዝርጋታ በሰፊው ለመነጋገር እንሞክራለን። በተቻለን አቅም በመጨረሻ የተወሰኑ መዝሙሮችንም በማንሳት አብረን እንዘምራለን። እናንተም ያንን መሰረት አድርጋችሁ ከዚህ በኋላ በዚያ እንደምትጓዙና ራሳችሁን እንደምታሳድጉ ባለሙሉ ተስፋ ነኝ። ስለ ሁሉ እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እንቀጥላለን። ትዝታን ባለፈው ስለሰራን ትዝታ ሜዥርን፣ አሁን ደግሞ ትዝታ ሰከንድ እንሰራለን። እንግዲህ ቅኝቶቻችን በአጠቃላይ 9 እንደሆኑ ነግሬያችኋለሁ። ዋናዎቹ ትዝታ፣ ባቲ፣ አንባሰል፣ አንቺ ሆይ ለኔ ብያችሁ ነበረ። ትዝታ ላይ ደግሞ ለትዝታ ሜዥር ቅርብ የሆኑ ሁለት ሌሎች ቅኝቶች እንዳሉ ነግሬያችኋለሁ። እነርሱም ትዝታ ሰከንድ እና ትዝታ ማይነር የሚባሉ ናቸው። ትዝታ ሰከንድ ሁለተኛው ክር ላይ የሚነሳ ምንም ክር ሳይነካ ከትዝታ ሜዥሩ ሁለተኛውን ክር መነሻ አድርጎ የሚዜም ዜማ ነው። ትዝታ ማይነር ደግሞ እንግዲህ ከዚህ በኋላ የማነሳው ቀጣው ፕሮግራም ውስጥ ነው። ትዝታ ማይነር ደግሞ ትዝታ ሜዥር ባለበት ሰርዱንና እነሱ ሲክስ ይሉታል፣ ስድስተኛ ክር ግን በራሳችን ቋንቋ ሳወራ እኛ ፔንታቶኒክ ስኬል ስለምንጠቀም ሶስተኛውና አምስተኛው ክርን ግማሽ በማውረድ የሚመጣ ዜማ አይነት ነው ማለት ነው። ስለሆነም በቀጣይ እሱን በደንብ ለማስረዳትና ለማሳወቅ እሞክራለሁ። አሁን ግን ስለ ትዝታ ሰከንድ ለመነጋገር እንሞክራለን። እንግዲህ ትዝታ ሰከንድ ዜማው ነበረ፣ ያልነበረ ዜማ አሁን እንደ አዲስ እየተዘመረ ያለ የዜማ አይነት የለም። ያልነበረ ዜማ የለም። ዜማዎች ሁሉ የነበሩ ናቸው። ነገር ግን በመዝሙሮቻችን ውስጥ እኛ በእስካሁኑ ሂደታችን ያልዘመርናቸው እንደማለት ነው። ስለዚህ ስለ ትዝታ ሰከንድም ስናወራ በመጀመሪያዎቹ የኢትዮጵያ ኦርቶዶክስ ዘማሪያን ዘንድ አልነበሩም ማለት አይደለም። ነበሩ፣ ግን ዘማሪያኑ በትዝታ ሰከንድ አልዘመሩም ነበረ። እንግዲህ መዝሙር እንደተጀመረ የሚነገረው በ50ዎቹ ውስጥ ነው። በማህሌተ ገንቦ በታቦት ሲወጣ ታቦት ዙሪያን በመክበብ በቸብቸቦ ይዘመር ነበረ። በ60ዎቹ ደግሞ በብፁዕ ቅዱስ አቡነ ባስልዮስ የፕትርክና ዘመን ወይም ደግሞ በጃንሆይ ዘመን ማለት ነው። በ60ዎቹ መዝሙር ይዘመር እንደነበረ ታሪክ ይነግረናል። ግን ደግሞ በ70ዎቹ ጀምሮ ደግሞ በሸክላ እየተቀረጸ ለትውልድ ይሄ አሁን የምንሰማቸው ዝማሮች ይተላለፍ እንደነበረ ሁላችሁም ታውቃላችሁ። እንደውም የመጀመሪያዎቹ ዝማሬዎች የኢትዮጵያ ኦርቶዶክስ ዝማሬዎች በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ1986 ዓ.ም ስለነበረ የዜማ መሳሪያዎችን ቀንና ያስቀመጠችልን የመጀመሪያዎቹ ዝማሬዎች ውስጥ እንዲያውም ኦርጋን እንደነበረ ሁላችሁም ታውቃላችሁ። የዘማሪ ይልማ ኃይሉ፣ የዘማሪ ኪነጥበብ፣ የሌሎችም ዘማሪዎች መዝሙር ላይ ኦርጋን እንደነበረ ያው ታውቃላችሁ ብዬ አስባለሁኝ። ከ1986 በኋላ ግን በሲኖዶስ የተወሰኑ
የዜማ ዕቃ መሳሪያዎች አሉ። እነሱን የዜማ ዕቃዎቻችን በሚል መርሃ ግብር ይዤላችሁ ስመጣ ይበልጥ ትረዱኛላችሁ ያስባለሁ። እንግዲህ በመጀመሪያዎቹ እንዲህ ማህሌተ ገንቦና ቸብቸቦ ሲዘመርም ትዝታ ሰከንድ የሚባለው ዜማ ላይ መዝሙሮች አይዘመሩም ነበረ፣ ግን ዜማው ነበረ። ከዚያ በኋላ በ60ዎቹ ላይም በ70ዎቹ ውስጥ መዝሙር ሲዘመር ትዝታ ሰከንድን የዘመረ ዘማሪ እኔ አሁን በደረስኩበት መረዳት አልሰማሁም፣ አላስተዋልኩኝም። 80ዎቹ ውስጥም እንዲሁ በጣም ብዙ ዘማሪዎች መዝሙር አውጥተዋል። እንደ አጋጣሚ ሆኖ 80ዎቹ መጨረሻ ድረስ እንዲሁ ደግሞ መዝሙር የለም። 90ዎቹ መጨረሻ ላይ ግን ያው አንዳንድ ዝማሬዎች ወጡ ተብለው የሚታሰቡት 2001 2002 ስለሆነ እነዛ ደግሞ ለመሰራት ጊዜ የሚኖራቸው ከ99 ከ98 ዓመተ ምህረት በኋላ ሊሆን ይችላል ብዬ ስለማስብ ግጥምና ዜማቸው ማለት ነው ዝማሬዎቹ በአጠቃላይ ከተሰሩ 20 ዓመት አልሞላቸውም ብዬ ያልኳችሁ በመጀመሪያው መርሃ ግብር የለዛ ነው። ትዝታ ሰከንድ ከአራቱ ቅኝቶች ቀድሞ የመጣ ትዝታ ሰከንድ፣ አምባሰል፣ ማይነር እነዚህ ከአራቱ ቅኝቶች ቀድመው ወደ መዝሙሮቻችን የመጡ ዜማዎች ናቸው። እንግዲህ ስለ ትዝታ ሰከንድ ስንነጋገር በትዝታ ሰከንድ ዝማሮች የትኛው ይቅደም የትኛው ይከተል የሚለው በትክክል ለማወቅ ባልችልም እንኳን የመጀመሪያዎቹ ዝማሬዎች ይሆናሉ ብዬ ያሰብኳቸው ግን 3 ዘማሪዎችን ጥቁምታ ሰጥቻችሁ ላልፈልጋለሁ። እነርሱም ዘማሪ ልዑልሰገድ ጌታቸው፣ ዘማሪ ዕዝራ ኃይለ ሚካኤል፣ ዘማሪት ምርትነሽ ጥላሁን። ግን ልቤ የሚያልላው ለዘማሪ ዕዝራ ኃይለ ሚካኤል ነው። ጽንፍ የለውም ለምህረትህ የሚለው ውዳሴ አምላክ በተሰኘው 12 ዘማሪያን የጌታ ብቻ መዝሙር በዘመሩበት ወቅት እዛ መዝሙር ላይ የተዘመረ ዝማሬ ነው። ጽንፍ የለውም ለምህረትህ ገደብ የለው ቸርነትህ። ዘማሪ ዕዝራ ኃይለ ሚካኤል በቁጥር 1 ላይ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ በሚለው ላይ ትዝታ ሰከንድ አልነበረም። ዘማሪ ዕዝራ ኃይለ ሚካኤል ቁጥር 2 ሙሉ አልበሙ ላይ 1-2 የሚሆኑ ሰከንድ መዝሙሮች አሉ። ግን ከዚህ አልበም በፊት ይሄ በወቅቱ ኮሌክሽን መዝሙር እየተባለ ውዳሴ ማርያም፣ ውዳሴ አምላክ እየተባለ ሌሎች ኮሌክሽኖች 7-1፣ 6-1፣ 8-1፣ 3-1፣ 4-1 እየተባለ የመዝሙር ካሴት ይወጣ እንደነበር ሁላችሁም ታስተውላላችሁ ብዬ አስባለሁ። እና ትዝታ ሰከንድ በወቅቱ ጽንፍ የለውም ለምህረትህ ገደብ የለው ቸርነትህ በሚዛንህ ፍቅርህ ደፋ ከበደሌ እጅግ ሰፋ የሚል ዝማሬ ዘማሪ ዕዝራ ኃይለ ሚካኤል እንደዘመረ አስታውሳለሁ። እና ከሱ በኋላ ግን ዘማሪት ምርትነሽ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳንህ ላሉ፣ ሌሎችም ዘማሪ ልዑልሰገድ ጌታቸው ዛሬም አለሽ ከልቤ ድንግል ሆይ ውለታሽ አይጠፋም ካሳቤ፣ ዘማሪ ቴዎድሮስ ዮሴፍ ይላል አንደበቴ እግዚአብሔር ቅዱስ ነው አይተውኝምና ወላጅ እንደሌለው። በጣም ብዙ በሰከንድ ላይ የተዘመሩ ዝማሮች ከዛ በኋላ መውጣት እንደተጀመሩ ታስታውሳላችሁ ብዬ አስባለሁኝ። እና ትዝታ ሰከንድ በኔ መረዳት ገና 20 ዓመት ያልሞላው ከ15 ዓመት እስከ 17 ዓመት አካባቢ ያለ ገና በመዝሙሮቻችን መስማት ከጀመርን በዚህ ያክል አጭር ዕድሜ ያለው ዜማ ነው ብዬ አስባለሁ። በእርግጥ ትዝታ ሰከንድ አንቺ ሆዬ ለኔ ከሚለው ዜማ ጋር በጣም ተመሳሳይነትና ተቀራራቢነት ያለው፣ እንዲያውም አንዳንድ ጊዜ እኔ ምን አስተውላለሁ መሰላችሁ ትዝታ ሰከንድ ብዬ ዜማ ሰጣቸውና ለአንዳንድ ወንድሞች ስቱዲዮ ሲገቡት አንቺ ሆዬ ይሆናል። አንቺ ሆዬ ብዬ ደግሞ ሰጥቻቸው ስቱዲዮ ሲገቡ ትዝታ ሰከንድ ያደርጉታል። ይህ የምትረዱት በሁለቱ ዜማዎች መካከል እጅግ በጣም መቀራረብ እንዳለና ተመሳሳይ እንደሆኑ የሚያስረዳ ነው። እና ትዝታ ሰከንዱ ትንሽ ለየት ያለ ነገር አለው። አንቺ ሆዬው ደግሞ ሀገረኛ ዜማውን በጣም የቀረበ የሚመስል ስለ አንቺ ሆዬ ለኔ ዜማ ጠባዩን በዛው በአንቺ ሆዬ ቅኝት ሳስረዳችሁ ነግራችኋለሁ። ግን ዋናው ለመናገር የፈለኩት ትዝታ ሰከንድ በጣም ለአንቺ ሆዬ ለኔ ቅርብ የሆነ 2 ክሮች ብቻ በመነካካት ያውም ደግሞ ግማሽ ሙሉ ምናምን በመጨመር ሳይሆን በጥቂት በመነካካት ከአንቺ ሆዬ ለኔ አጠገብ እዛው ቅርብ ላይ የሚገኝ ዜማ መሆኑን ልብ ይለዋል።
ዛሬ ስለ ትዝታ ሰከንድ አሰራርና ስኬል ዝርጋታ የምንለውን በደንብ ለማስረዳት ሞክራለሁ። ስለ ሁሉ እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ ክሮማቲክ ስኬል ዝርጋታን ዝም ብዬ ለማስታወስ ያክል ልንገራችሁ። ሁልጊዜም ከዛ ውስጥ ስለሆነ ኪዎችን የምናወጣው ክሮማቲክ ስኬል ዝርጋታ ስንል 12 ድምጾች ያሉት ነው። ከሲ ተነስተን የምንጨርሰው ቢ ላይ ነው። በኪቦርድ ላይ 7 የሚሆኑት ነጩን እነካለን፣ ዋናዎቹ ማለት ነው። ሲ ዲ ኢ ኤፍ ጂ ኤ ቢ እነዚህ ነጩ ላይ የሚነኩ ናቸው። ኪቦርድን ካያችሁት ከላይ ደግሞ ጥቁሮች ደግሞ አሉ፣ ግማሽ ያላቸው ማለት ነው። ከነሱ ላይ ደግሞ 5 እንነካለን ብያችኋለሁ ከዚህ በፊት። እነሱ ደግሞ ምንድናቸው? 5ቱ ሲ ሻርፕ አለው ግማሽ ማለት ነው፣ ሲ ሻርፕ፣ ዲ ያለው ዲ ሻርፕ፣ ኢ የለውም፣ ኤፍ አለው ኤፍ ሻርፕ፣ ጂ ያለው ጂ ሻርፕ፣ ኤ ያለው ኤ ሻርፕ፣ ቢ የለው። 5 ጠራን ማለት ነው። 7ቱ ከ5ቱ ጋር ስንደምራቸው 12ቱ። ስለሆነም እኛ ሁል ጊዜም የምንዘምረው አሁን እየዘመርንበት ያለው እያገለገልነው ያለው የትኛውም ዘማሪ ከነዚህ ከ12 ድምጾች ሊወጣ አይችልም። ከሲ እስከ ቢ ባለው ውስጥ እንደሚዘምር ማወቅ አለባችሁ። በዚህም መሰረት የትኛዎቹንም ቅኝቶች ስንሰራ ከዚህ ከክሮማቲክ ስኬል ውስጥ አውጥተን ነው ቅኝቱን የምንዘረጋው ማለት ነው። በመጀመሪያ ትዝታ ሜጀር ሰርተናል። ሙሉ አንድ ተኩል ሙሉ አንድ ተኩል ብያችሁ ነበር፣ የትዝታ ሜጀር ነው። ዛሬ ደግሞ የትዝታ ሰከንድን ደግሞ በሚገባ ሁኔታ አስረዳችኋለሁ። አብራችሁን ቆዩ። ልክ ትዝታ ሜጀር ላይ እንዳደረግነው 3-4 የሚሆኑትን እስከ 5 ከዘረጋም በኋላ የተቀሩትን እናንተ በኮሜንት መስጫው ላይ ትቀጥላላችሁ ማለት ነው። እኔ ከሲ ጀምርላችኋለሁ። ከሲ ሻርፕ እንሰራለን፣ ዲ እንሰራለን፣ ዲ ሻርፕ እንሰራለን። ከዚያ በኋላ ከኢ እስከ ቢ ያሉትን 8ቱን ደግሞ እናንተ በመዘርጋት ራሳችሁን በዚህ ሁኔታ ማዳበር ትችላላችሁ። ስለ ሁሉ እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። ትዝታ ሰከንድ ስንዘረጋ ያው ምንጊዜም የምንጀምረው ከሲ ነው፣ ምክንያቱም እንዲቀለን በሚል ብያችኋለሁ። ከዚህ በኋላ የምንጀምርበትን አመክንዮ ለእናንተ አላስረዳም። ትዝታ ሰከንድ ደግሞ ስንሰራ እንዴት ነው የምንሰራው? ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ። እደግመዋለሁ። ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ። ከዚህ አይወጣም ማለት ነው። 12ቱ ከሲም ተነስተን ከቢም ተነስተን ከኤፍም ተነስተን ከጂም ተነስተን ስንሰራ ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ። ከዚህ ሊወጣ አይችልም። ስለዚህ ትዝታ ሰከንድንም ስንሰራ ከሲ እንጀምራለን። ከሲ ስንጀምር ሙሉ ስንል ቀጥሎ የምናርፈው ምን ላይ ነው ማለት ነው? ዲ ላይ። ምክንያቱም ሲ ሻርፕ አለ ግማሽ አለ መሃል ላይ። ከሲ አንድ ሙሉ ወደፊት ስንሄድ የምናርፈው ዲ ላይ ነው። ከዚያም ብያችኋለሁ አንድ ተኩል ሙሉ አንድ ተኩል ሙሉ አንድ ተኩል አይደል ያልኳችሁ? አንድ ሙሉ ስንል ከሲ ስንነሳ አንድ ሙሉ ዲ ነው። ከዲ አንድ ተኩል ወደፊት ስንሄድ ዲ ሻርፕ አለው፣ ከዛ ኤ አለ፣ ኢ ግማሽ የለው ኤፍ። ስለዚህ አንድ ተኩል ከዲ ወደፊት ስንሄድ የምናርፈው ኤፍ ላይ ነው። ከኤፍ ደግሞ ወደፊት ስንሄድ አንድ ሙሉ ብያችኋለሁ። ኤፍ ግማሽ አለው ኤፍ ሻርፕ፣ ቀጥሎ ጂ ነው ያለው። ስለዚህ ሙሉ ወደፊት ስንሄድ ምን አለ ማለት ነው? ጂ አለ። አሁን ቀጥሎ ደግሞ የምንሄደው አንድ ተኩል ነው። ከጂ ወደፊት አንድ ተኩል ስንሄድ እንቁጠር። ጂ ሻርፕ ግማሽ፣ ኤ ግማሽ፣ ኤ ሻርፕ ግማሽ፣ አንድ ተኩል ሞላል። ስለዚህ ከጂ አንድ ተኩል ወደፊት ስንጓዝ የምናገኘው ኤ ሻርፕ ነው ማለት ነው። የገባችሁ መሰለኝ፣ የተረዳችሁ መሰለኝ። ከኤ ሻርፕ አንድ ሙሉ ወደፊት ስንሄድ የምናገኘው ሲን ነው። ምክንያቱም ምንጊዜም ወደ መነሻችን መመለስ ስላለብን። ስለሆነም ከኤ ሻርፕ ግማሽ ስንጨምር ቢ ነው። ከቢ ግማሽ የለውም ብያችኋለሁ። ከቢ ግማሽ ስንሄድ ሲን እናገኛለን። ስለሆነም ዘረጋን ማለት ነው። ስለሆነም ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ። አሁን እንጠራቸዋለን። ሲ ዲ ኤፍ ጂ ኤ ሻርፕ ተመልሰን ሲ ደግሞአለሁ። ሲ ዲ ኤፍ ጂ ኤ ሻርፕ ተመልሰን ሲ
ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ። በዚህ መሰረት ቀጣዩን ደግሞ እናያለን። ሲን ከሰራን በኋላ ሁልጊዜ ከሲ ቀጥሎ ያለው ሲ ሻርፕ ስለሆነ አሁን ደግሞ የሲ ሻርፕን እንዘረጋለን ማለት ነው። እንዴት ነው የምንዘረጋው? ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ። ስለዚህ ሲ ሻርፕ ላይ ሙሉ ስንጨምር የምናገኘው ምንድን ነው? ዲ ሻርፕን ነው። ለምን? ከሲ ሻርፕ ቀጥሎ ዲ አለ፣ ግማሽ ጨመርን። ዲ ላይ ግማሽ ስንጨምር ምንድን ነው? ዲ ሻርፕ። አያችሁ ሙሉ ሆነ። ቀጥሎስ አንድ ተኩል ዲ ሻርፕ ላይ ግማሽ ስንጨምር ምንድን ነው? ኢ ነው። ኢ ላይ ግማሽ ስንጨምር ምንድን ነው? ኤፍ ነው። ሙሉ ሆነ። ኤፍ ላይ ግማሽ ስንጨምር ምንድን ነው? ኤፍ ሻርፕ ነው። አንድ ተኩል ሆነ። ስለዚህ ኤፍ ሻርፕ ሶስተኛው ክራችን ሆነ ማለት ነው። ከሶስተኛው ክር ቀጥሎ አንድ ሙሉ ነው የምንጨምረው። ኤፍ ሻርፕ ላይ ሙሉ ስንጨምር ምንድን ነው የሚሆነው? ጂ ሻርፕ። ለምን? ኤፍ ሻርፕ ብለን ግማሽ ስንጨምር ጂ አለ። ጂ ላይ ግማሽ ስንጨምር ጂ ሻርፕ አለ። አሁን አራተኛው ክር ጂ ሻርፕ ሆነ ማለት ነው። አሁን ከጂ ሻርፕ አምስተኛው ክር ላይ እንሄዳለን። ስንት ነው የምንጨምረው ከተባለ አሁን አንድ ተኩል እንጨምራለን። ከጂ ሻርፕ ላይ አንድ ተኩል ስንጨምር የሚሆነው ምንድን ነው? ቢ ነው። ለምን? ጂ ሻርፕ ላይ ግማሽ ስንጨምር ኤ አለ፣ ግማሽ ስንጨምር ኤ ሻርፕ አለ፣ ግማሽ ስንጨምር ቢ አለ። አንድ ተኩል ጨመርን። አያችሁ? ከጂ ሻርፕ አንድ ተኩል ወደፊት ስንሄድ ቢ ሆነ ማለት ነው። ስለዚህ አምስቱ ክሮች እነዚህ ናቸው። ሲ ሻርፕ፣ ዲ ሻርፕ፣ ኤፍ ሻርፕ፣ ጂ ሻርፕ፣ አምስተኛው ክር ቢ። ከዚያ በኋላ ወደ ቦታችን ከቢ ወደ ሲ ሻርፕ ስንመለስ የሚሆነው ሙሉ ነው ብያችኋለሁ። ምክንያቱም ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ ስላልኳችሁ። ከቢ ወደ ሲ ስንመለስ ክሮማቲክ ስኬል ካወቃችሁት በጣም ቀላል ነው። ልክ እንደ ፊደል ገበታ ብያችኋለሁ በመጀመሪያው መርሃ ግብሬ። ከቢ ቀጥሎ የምንሄደው ምንድን ነው? ቢ ግማሽ የለው ያው ሲ ነው፣ ግማሽ ሆነ። የተነሳነው ግን ከሲ ሻርፕ ስለሆነ ከሲ ደግሞ ግማሽ ስንጨምር ሲ ሻርፕ ሆነ፣ ሙሉ ሆነ ማለት ነው። ስለሆነም ስንዘረጋ በዚህ መሰረት እንዘረጋለን። 60 ሰከንድ ምንድን ነው ብያችኋለሁ? ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ ብያችኋለሁና ከሲ ሻርፕ ስንነሳ ሙሉ ስንጨምር ዲ ሻርፕ ነው፣ ሙሉ ስለሆነ የመጀመሪያው። አንድ ከግማሽ ስንጨምር ከዲ ሻርፕ ኤፍ ሻርፕ እንመጣለን። ከዚያ ሙሉ ስንጨምር ጂ ሻርፕ ይሆናል። ከዛ አንድ ተኩል ስንጨምር ቢ ይሆናል። ከዚያ ሙሉ ስንጨምር ሲ ሻርፕ ይሆናል ማለት ነው። አሁን ደግሞ ከዲ ተነስተን እንዘረጋለን ማለት ነው። ያለነው ትዝታ ሰከንድ ላይ ነው። ትዝታ ሰከንድ ሲሰራ በጣም በቀላሉ ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ በማድረግ እንዘረጋለን ወይም ደግሞ እንቃኛለን ማለት ነው። አሁን የምነሳው ከዲ ነው። ከዲ ከተነሳን ሙሉ ከጨመርን ከዲ ላይ ሙሉ ስንጨምር ቀጥሎ የሚሆነው ክር ምንድን ነው? ኤፍ አይደለም፣ አንድ ተኩል ነው የሚሆነው። ዲ ሻርፕ አይደለም፣ ግማሽ ነው የሚሆነው። ኢ አዎ። ከዲ ሙሉ ስንጨምር ኢ ላይ ነው የምንመጣው። ለምን? ከዲ ቀጥሎ ያለው ዲ ሻርፕ ነው፣ ከሱ ቀጥሎ ያለው ኢ ነው። ስለዚህ ሙሉ ስንጨምር ዲ ላይ ሙሉ ስንጨምር ኢ ይሆናል ማለት ነው። ቀጥሎ አንድ ተኩል ስለሆነ የምንዘረጋው ምን ላይ ይሆናል? አያችሁ? ቀጥሎ የሚሆነው ጂ ነው። ምክንያቱም ኢ ላይ ግማሽ ስንጨምር ኤፍ ይሆናል። ኤፍ ላይ ግማሽ ስንጨምር ኤፍ ሻርፕ ሆነ። ኤፍ ሻርፕ ላይ ግማሽ ስንጨምር ጂ ሆነ። ስለዚህ አንድ ተኩል ኢ ላይ ጨመርን ማለት ጂ ላይ አረፍን። ከዚህ ቀጥሎ ያለው ደግሞ ሙሉ ነው። ጂ ላይ ሙሉ ስንጨምር የሚሆነው ምንድን ነው? ኤ ነው። ምክንያቱም ጂ ሻርፕ አለ፣ ከዛ ኤ አለ። ከዛ ከኤ ላይ ደግሞ አንድ ተኩል እንጨምራለን። ከኤ ላይ አንድ ተኩል ስንጨምር የሚመጣው ሲ ነው። ለምን? ኤ ላይ ግማሽ ስንጨምር ኤ ሻርፕ ነው። ኤ ሻርፕ ላይ ግማሽ ስንጨምር ቢ ነው። ቢ ላይ ግማሽ ስንጨምር ቢ ሻርፕ ስለሌለው ሲ ይሆናል ማለት ነው። ስለዚህ ኤ ላይ አንድ ተኩል ስንጨምር ሲ ይሆነ። ሲ ላይ ደግሞ የምንጨምረው ምንድን ነው? ሙሉ ነው። ሲ ላይ ሙሉ ስንጨምር ተመልሶ መነሻችን ላይ ይመጣል ማለት ነው። ስለሆነም ሁልጊዜም ትዝታ ሰከንድ ስትሰሩ ሙሉ አንድ ተኩል ሙሉ አንድ ተኩል ነው። በጣም ቀላል። ይሄ ለእናንተ በጣም ጥሩ የምስራች ነው ብዬ አስባለሁ። ይሄን እናወቃችሁ ማለት ከዘማሪው ከዜማ መሳሪያ ተጫዋቹ ጋር የዜማ ዕቃ ተጫዋቹ ከሚዘምረው ዘማሪ ጋር በተግባቦት በመተያየት በመረዳዳት ይሰራሉ ብዬ ስለማስብ እንቀጥል። በቀጣይ የመጨረሻ የምለውን የዲ ሻርፕን እንዘረጋለን። ትዝታ ሰከንድ ሙሉ አንድ ተኩል ሙሉ አንድ ተኩል ሙሉ ስለሆነ የዲ ሻርፕን አሁን ደግሞ እንሰራለን። ዲ ሻርፕ
ሙሉ ስንጨምርበት ምን ይሆናል? ዲ ሻርፕ ላይ ግማሽ ሲጨመር ኢ ነው አይደል? ከኢ ቀጥሎ ግማሽ አለው የለውም? የኢ እና የቢ ግማሽ የላቸውም ብያችኋለሁ። ስለሆነም ዲ ሻርፕ ላይ ሙሉ ስትጨምሩ ኤፍ ነው የሚሆነው። ስለዚህ ቀጥሎ ደግሞ አንድ ተኩል እንዘረጋለን። ኤፍ ላይ አንድ ተኩል እንጨምር እስኪ። ኤፍ ላይ ግማሽ ስንጨምር ኤፍ ሻርፕ ነው፣ ግማሽ ስንጨምርበት ጂ ነው፣ ግማሽ ስንጨምርበት ጂ ሻርፕ ነው። ስለሆነም ኤፍ ላይ አንድ ተኩል ጨምርን ማለት ጂ ሻርፕ ላይ አረፍን ማለት ነው። አሁን ቀጥሎ ደግሞ ሙሉ እንጨምራለን። ጂ ሻርፕ ላይ ሙሉ ስንጨምር የሚሆነው ኤ ሻርፕ ነው። ምክንያቱም ከጂ ሻርፕ ቀጥሎ ኤ አለ፣ ከኤ ቀጥሎ ኤ ሻርፕ አለ። አያችሁ በጣም ቀላል። ስለሆነም ከጂ ሻርፕ ሙሉ ስንጨምር ኤ ሻርፕ ሆነ። ከዛ ቀጥሎ የምንጨምረው አንድ ተኩል ነው። ኤ ሻርፕ ላይ አንድ ተኩል ስንጨምር የሚሆነው ምንድን ነው? ሲ ሻርፕ ይሆናል። ለምን? ኤ ሻርፕ ላይ ግማሽ ስንጨምር ቢ ነው፣ ቢ ላይ ግማሽ ስንጨምር ሲ ነው፣ ሲ ላይ ግማሽ ስንጨምር ሲ ሻርፕ ነው። ከኤ ሻርፕ አንድ ተኩል ስንጨምር ሲ ሻርፕ ላይ እንደርሳለን። ከሲ ሻርፕ ቀጥሎ ያለው ምንድነው? የመጨረሻው ሙሉ ነው የሚሆነው ወደ መነሻችን ለመመለስ። ስለዚህ ሲ ሻርፕ ላይ አንድ ሙሉ ስንጨምር ዲ ሻርፕ ይሆናል። የተነሳ ነው ከዲ ሻርፕ አይደለ? አዎ እንደዛ ነው። ስለዚህ ሲ ሻርፕ ላይ ግማሽ ስንጨምር ዲ ሆነ፣ ዲ ሻርፕ ላይ ዲ ላይ ደግሞ ግማሽ ስንጨምር ዲ ሻርፕ ሆነ ማለት ነው። በጣም የገባችሁ ይመስለኛል። በአስተውሎት በመረጋጋትና ለማወቅ በሆነ መስማት ከሰማችሁን በሚገባ ተረድታችሁኛል ብዬ አስባለሁ። እግዚአብሔር አምላክ አእምሯችሁ ላይ እውቀት ይጨምርላችሁ፣ ለቤተ ክርስቲያን ጥቅም፣ ለዝማሬ ጥቅም እንዲሆን አድርጋችሁ እንድትሰሙ በእግዚአብሔር ስም እጠይቃችኋለሁ። ከዚህ በመቀጠል ደግሞ ትስታ ሰከንድን ሲ ሜጀር ላይ ቃኝተን ዝማሬዎችን ለመዘመር እና እናንተ ትስታ ሰከንድ ምን ይመስላል የሚለውን ላስታውሳችሁ ሞክራለሁ። አብራችሁን ቆዩ። ተመልሻለሁ። ያለሁት ትስታ ሰከንድ ላይ ነው እየቃኘን ያለነው። ሁልጊዜም ከሲ ስለሆነ የምንነሳው ይኸው ሲ ላይ ቃኝቻለሁ ማለት ነው። እንዴት ነው ያልኳችሁ ቅድም? እስኪ አስታውሱ። ትስታ ሰከንድ ሙሉ አንድ ተኩል፣ ሙሉ አንድ ተኩል፣ ሙሉ ብያቸዋለሁ። ሙሉ አንድ ተኩል፣ ሙሉ አንድ ተኩል፣ ሙሉ ብያቸዋለሁ ማለት ነው። ሲ መነሻችን ነው። ሙሉ እንጨምራለን። ይሄ ሲ ከሆነ ሙሉ ስንጨምር ይሄ ምን ይሆናል? ዲ ይሆናል። ዲ ላይ አንድ ተኩል እንጨምራለን፣ ኤፍ ይሆናል። ስለዚህ ይሄ ክር ኤፍ ነው ማለት ነው። የኤፍ ድምፅ ነው ይሄ። ከዛ ምንድን ነው የሚሆነው? ሙሉ ነው የምንጨምረው። ስለዚህ ይሄ ምን ይሆናል? ጂ ይሆናል። አሁን ከጂ ደግሞ አንድ ተኩል እንጨምራለን፣ ኤ ሻርፕ ነው የሚሆነው። አያችሁ ኤ ሻርፕ ሆነ። ስለዚህ ከኤ ሻርፕ ደግሞ ወደ ቦታችን ለመመለስ ሙሉ እንጨምራለን። ኤ ሻርፕ ላይ አንድ ሙሉ ስንጨምር መሀል ላይ ቢ አለ፣ ከዛ ሲ ነው የሚሆነው። አያችሁ ይሄ እግዚአብሔር ይጨመርበት። ትስታ ሰከንድ ድምፁ ይሄን ይመስላል። ትስታ ሰከንድ ሲባል በመጀመሪያ ወደ አእምሯችሁ የሚመጣው የማን መዝሙር ነው? በዚህ ዘመን ያላችሁ ልጆች ከጠየኳችሁ ይመጣባችሁ ከደንኳኔ እልልታ ሆኖ ነው፣ ከደንኳኔ ግርማሬ ሙሉ ነው፣ በማንነቴ ላይ እግዚአብሔር ታላቅ ነው። ከደንኳኔ እልልታ ሙሉ ነው፣ ከደንኳኔ ዝማሬ ሙሉ ነው፣ በማንነቴ ላይ እግዚአብሔር ታላቅ ነው። ሁላችሁም ላይ ሊመጣላችሁ ይችላል ብዬ ያሰብኩት ያው የመዘምራን የቴዎድሮስ ዝማሬ ነው። ይሄን ለማለት ግን እኔ ግን ዛሬ
የተወሰኑ መዝሙሮችን ዝም ብዬ እንደ ክፍል አንዱ ላይ ትዝታ ላይ እንዳንጎራጎርኩት አብሬ አንጎራጎር። የታላንተን መፍራት የታላንተን ማክበር የታል ዝግታዬ የታል ጸሎቴ ላገልግልህ በእምነት ልክ እንደ ትናንቴ የታል አንተን መፍራት የታል አንተን ማክበር ምሕረት ቢበዛ ሆነብኝ መዳፈር የታል ዝግታዬ የታል ጸሎቴ ላገልግልህ በእምነት ልክ እንደ ትናንቴ። ይሄ 3/4 ላይ የሚዘመር ነው። ስለዚህ ስለ ዜማ ስልቶች ደግሞ አንድ ፕሮግራም ስለምሰራ ያው ብዙ ፕሮግራሞችን ድጋሚ እየከለስኩ ነው። ከዚህ በፊት ጭኛቸው እንደነበር ነግሬያቸዋለሁ። እንደገና ሀሳቦቹን እያነሳኋቸው ነው። ስለዚህ ስለ ስልቶቹ ደግሞ በደንብ አድርጌ በሌሎች ፕሮግራሞች አስረዳችኋለሁ። እንዘምር። አሁንም ትዝታ ሰከንድ ላይ ያለ ነው። ብርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና። ብርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና። ውኆችን በዘለፋ በተራሮች አቁመህ የምድርንም መሠረት በጥልቁ ላይ መስርተህ ከህሊና መረዳት ከቃላት ጉልበት በላይ ያልሰራኸው ይጠፋ ስምህ ኤልሻዳይ። ብርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና። ዝቅ ብዬ ላመስግን ጉልበቴን ላወድስ የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል። ዝቅ ብዬ ላመስግን ጉልበቴን ላወድስ የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል። ዝቅ ብዬ የዘማሪ አቤል መክብብ ዝማሬ ነው። ክብር መድኔ ኢየሱስ ክብር መድኔ ይላል አንደበቴ እግዚአብሔር ቅዱስ ነው አይተወኝምና ወላጅ እንደሌለው ይላል የጠበቀኝ የነገም ተስፋዬ ትልሃለች ነፍሴ ፍቅር ነው ጌታዬ። ባህሪ ይብዛ ምስጋና ይሁን ባይሆን ጌታ ነህና በሁኔታ የማይገለጥ እልልታዬ ለክብርህ ይዝነብ። ባህሪ ይብዛ ምስጋና ይሁን ባይሆን ጌታ ነህና በሁኔታ የማይገለጥ እልልታዬ ለክብርህ ይዝነብ። በጣም ብዙ መዝሙሮችን ማንሳት ይቻላል። ትዝታ ሰከንድ ላይ በእርግጥ ትዝታ ሰከንድ ላይ ያልዘመሩ ዘማሪዎች አሉ፣ ጨራሹ ማለት ነው። አላውቅም፣ ለጉሮሯቸው ላይ መቻቸው ይችላል።
ዜማው ርቋቸው ሊሆን ይችላል። በዚህ ቅኝት ላይ ግን ብዙ መዝሙሮችን የሰራ ማን ነው ከተባለ ዘማሪ እስራኤል ሚካኤል ይመስለኛል። አንድ የጻፍኩለት ሰከንድም አለ። ግርማዬ ነከፈታዬ ለነፍሴ ዘላለም አመልክሃለሁ ኢየሱስ እወድሃለሁ የሚል አለ። ሌላም አለው ዝናረ በይቅርታ ጽኑጀ ተዘርግታ ተባረከ የኔ ጌታ። እዚሾ በትዝታ ሰከንድ ላይ ሀብታም ነው ብዬ አስባለሁ። ዘመን የዜማ ዘመን የአምልኮን በር ከፍተሃለን። ሌላም አለው እኛ ግን የተሰቀለ ክርስቶስን እንሰብካለን። እኛ ኢየሱስን እንሰብካለን። እኔም እንግዲህ ትዝታ ሰከንድ ላይ ብዙ መዝሙሮችን ዘምሬያለሁ ብዬ አስባለሁ። ምድረ በዳው ጥላዬ መጠለያዬ ታዛ ምሽጌ አምባዬ መጠለያዬ የረፍቴ ቦታ ሰንበቴ ነፍሴ ፎይታ ቀና ያልኩብህ አቅሜ ኢየሱስ ጌታ። ሌሎችም ዝማሬዎች አሉኝ። በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ ኢየሱስ የባረከን ቸር አባት ስምህ ይቀደስ እግዚአብሔር አብ ስለወደድከን ያለ ገደብ። ብዙ ትዝታ ሰከንድ ላይ ብዙ መዝሙሮችን ዘምሬያለሁ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚልም አለኝ። ዝማሮቹን እየገባችሁ ዳሴ ሚዲያ ላይ ታገኘዋችኋላችሁ። ትዝታ ሰከንድ ላይ በጣም ብዙ ዝማሮች ተሰርተዋል። የኔን ዝማሬዎች ነው ዳሴ ሚዲያ ላይ ገብታችሁ ያልኩት። የሌሎችን ዝማሬዎች በለቀቁባቸው በራሳቸው ሊሆን ይችላል፣ በሰው የዩቲዩብ ቻናል ላይ ሊሆን ይችላል፣ ገብታችሁ እንድታደምጡ በእግዚአብሔር ስም አሳስባለሁ። ትዝታ ሰከንድ በአጠቃላይ ይሄን ይመስላል። በብዙ እንደተጠቀማችሁ ባለሙሉ ተስፋ አለኝ። ትዝታ ሰከንድ ሁለተኛ ቀናችን ላይ እንገኛለን። በቀጣይ ትዝታ ማይነርን ደግሞ ለመስራት እንሞክራለን። በዚህ ላይ ብዙ እንዳተረፋችሁ እንደተጠቀማችሁ እንድትከታተላችሁኝ ባለሙሉ ተስፋ ነኝ። በቀጣይ ዘመናት በየሰንበት ትምህርት ቤት የዜማ ዕቃ ባለሙያዎች እንደሚኖሩ ሁልጊዜ ከአዲስ አበባ ክራርና መሰንቆ እየተባለ የሚጠራበት ዘመን ቀርቶ የየደቡብ ሰንበት ተማሪዎች በያሉበት ያሉት ማለት ነው ሙሉ የዜማ ዕቃ መሳሪያ ተጫዋች ሆነው ቤተክርስቲያንን በአገልግሎት እንደሚጠቅሙ ባለሙሉ ተስፋ ነኝ። ስለዚህ እኛም ደግሞ የምንችለውን በዚህ አቅም አሻራችን ለማሳረፍ እንሞክራለን። ተከታተሉ፣ ትወዱታላችሁ ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ከዚህ ሚዲያ በተጨማሪ እኔ ውዳሴ መዝሙር የሚል የዩቲዩብ ቻናል አለኝ። ሌላ ደግሞ ውዳሴ ሚዲያ የሚል ደግሞ የራሴ ዝማሬዎች ብቻ የሚለቀቁበት ደግሞ የዩቲዩብ ቻናል አለኝ። የገባችሁ ዝማሬዎች እንድታደምጡ፣ እንድትጽናኑባቸው፣ እንድትባረኩባቸው ጠይቃችኋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ።